እዝራ ይሄ አረንጓዴ ጥለቱን ጥበብህን ልበስ። እሱ ጥበብ ጠቦኛል። አረ ደግሞ ስንት ዓመት ለበስኩት። ሰላም ለዚህ ቤት። አንተ መከረኛ መጣህ ደግሞ። ውይ እንደው በዚህ ቀን እንኳን ቢቀርብህስ። ልጆች እንዴት ናችሁ? ደህና። ምን ፈልገህ ነው የመጣኸው? እንዴ አይባልም። አሁን በአውደ ዓመት ወንድሜን እንኳን አደረሰህ ማለት የለብኝም? አልቀረብህም። አውደ ዓመቱን ልታበላሽብኝ ነው እንጂ የመጣኸው። አንተ ካልክሽ በለው። ቆይ ወዴት ነው? ልቀመጥ ነዋ። በቀሉ ዶሮ ሰርተሻል አይደል? አዎ። እንዲህ መጠጥ እየሸተትክማ ቤቴ አትቀመጥም እንዴ? ምን ሆነሃል? ተይኝ አንቺ። ዝም በለው እሱ ልጄ ተቀመጥ። እሺ ውይ አንቺ እኮ ነሽ አበላሸሽው። ኧረ አይባልም። አንተ ሰውዬ ተወኝ፣ ደሜን አታፍለው። እሺ ዳንኤል እዝራ ነው ስሜ። ውይ የኔ ነገር እረሳለሁ እኮ። አዎ። ስንተኛ ክፍል ደረስ? 10 ቆይ ልገምት፣ 5ኛ አይደል? አይ 12 ነኝ። ኧረ እባክህ ፓፓ በቃ የዘንድሮ ልጆች እኮ ይተኮሱታል። ይሄኔ እኮ ያኔ ደቤን አግብተህ ቢሆን ምን እንደሚፈጠር አስበው። ምን አባሉ መቀባጠሩ አንተ። ደቤ ማናት? እኔ እንጃ ለተጠንብዟል እኮ የሚያወራውን የማያውቅም። በእውነት አርጅተሃል። አብሮ አደግ ጓደኛህን ረሳሃል። አንተ ሰውዬ አፍን ዝጋ። አብሮ አደግ ጓደኛ እንዳለህ አላውቅም ነበር። አረ ዝም ብሎ ነው። እንደውም የሆነ ጊዜ ምን ብሎ እንደገጠመላት ታውቂያለሽ? ይበቃል፣ ውጣልኝ ከቤት። ቆያ ግጥሙን ልበልላት። ውጣልኝ። እሺ ወገኖቼ ጉዲውልኝ። በባል ምድር ወንድሜ ከቤቴ ውጣልኝ ብሎ አባረረኝ። ምን ነው ባሉን እንኳን ቢያሳልፍ አይዞን ከኛ ጋር ታሳልፋለህ። አዎ ታሳልፋለህ። ለካ ይሄ ቤተሰብ ስኩንኩን ነው የሚባለው እውነት ነው። አቤት ግፍ። ሰላም ወንድሜ፣ ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አሬ ሰፈር ገማ፣ ምንድን ነው የሚሸተው? አይሸትም? አረ ወንድሜ ልጸዳዳበት በእናትህ። እሺ እንግዲህ ስምሽን ትናገሪያለሽ አሁን? ስም? ሳራ ቆንጆ ስም። እሺ ያባት? ሙሉቀን። ሳራ ሙሉቀን። ስታይ እሺ ያት? ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩሽም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እንዴ በስሜ እየቀለድክብኝ ነው። እሺ ናገባ አንተ ወንድሜ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆ ስም። አሮን በጣም ቆንጆ ስም። ያባት? ይታገስ። ከየት ነው የመጣችሁት? ከሽንት ቤት አካባቢ ነው እንዴ የተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑን ሙሉ እንድንታገስ ነው ፍላጎትህ? አሮን ቆንጆ ስም እኮ ነው። የአባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ሂዱታ ቅርታ መቀመጥ ይቻላል? ለብሩ መተማታናግረኝ ከቅድም ጀምሮ የምታይኝ እኮ አውቀዋለሁ። ምን ጊዜው ሰላምታ እኮ ነው፣ ኖርማል ነው። ቶቶ ላዩሽ ምን ተው የስልክን ካሜራ ብርታ እኮ የምታይኝ አውቀዋለሁ። ሌላው ቀስ ብሎ ይደርሳል። ለዛሬ ግን ይተወቅ ማልበል ይሳቅ። እኔ ታውቀኛለህ፣ እንገናኝ። ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፓሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መክዘን፣
እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ዳንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። አንዳንዴ ከሚስት ጋር ማውራት የአእምሮ ሕክምና ነው። ግን ከሷ ጋር አውርተህ ስጨርስ ሌላ ሕክምና ያስፈልጋል። ጭር ባለ ስፍራ የለ ቺፕስ እየበላሽ ነው እንዴ? እስቲ ትንሽ ያቅምሽ ጥንጥዬ ቺፕስ ቺፕስ እኮ ለልጆች ነው። ለኛ ለልጆች እኮ ቺፕስ እኮ አይመከር። ኢላ እህል አይወረወርም። ስንቴ ልናገር እኔ እኛ ሀብታም ስለሆነ ነው እኛ ሀብታም ስለሆነ ይርቃልሽ። ወረወርክ ወዴት ነው? ወፋ ወሰደችው። ያው ወፋ አሞራ ነው አሞራ ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለእድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ነው ያልከ ከየትም ተበቃ ነግሬሽ ነበር ደግሞ እናስወርደው ብዬ። ሰላም ነው ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? አንግሊ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነ እዚህ ጋር ሳላስከፋ ተረጋጋ። ስሪያ ማንጋ ያረገኛል እንደጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። ዛሬማ ሳላገኝ አልገባም። ሰርቪስ ታክሲ ሰልፍ ይሄ ይመስላል። አንተ ሰላም ነው? ሰላም ቲክቶከር ፈልግ እንትን ለመኪና አስገዛ ነው። ስንት ላይ ከገባ ትገዛለህ? ለማን ነው ማለት ለኔ ነው። ስንት ላይ ከገባ መኪና ትገዛለህ? ስንት ፎሎወር አለ? ፎሎወር ምናምን አልጠቀም። ስንት ከገባ ትገዛለህ? 4 ሚሊዮን ሪፖስት ጋር ፒያሳ አንዴ ባሳ አታስመልጠኝ። አንድ ሰው ያዘው አንድ ሰው ቦታ። ከዛ ጨለማ ውስጥ እየተሳሳመን ድንገት አልጋ ላይ ልንወጣ ስንል ኮንዶም ይዛል አለች። እንዴ ኧረ እባክሽ መንግስት እኮ ላስቲክ ከልክለዋል አልኳት። በቃ እሺ ምናምን ተባብለን ልክ ልንጀምር ስንል መብራት አይመጣም። ከዛ ማን ቢሆን ጥሩ ነው? የፍቅረኛዬ እናት። ከዛ በኋላ በቃ የራሱ ጉዳይ ብዬ ገባሁበት። ታዲያ ምን ማድረግ ነበረብኝ እንዴ? የኔ ወንድም የጠየቅኩህ እኮ ሰዓት ነው። ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል? እናንተ እንደዚህ ትልሳለህ? ታዲያ እኔ ሲጀመር የሚያስደስተኝ ፈን ያለውም መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። የምን አይስክሬም? ከዛንለ አንድ የበቀሉ ተብዬው እስቲ አንድ አፍሽን ሰብስቢ ላውራው። ኦኬ ለዚህም ተደራረሰን። ምን ልትሆኚ? ሴትዮ ጎረቤትሽ እኮ ነኝ። ሁኛ አላበላሽ አላጠጣሽኝ። ምንድነው እቺ ሴትዮ ጤናማ ነች ነው? አዎ ውጪ፣ ያው በሩ በዚህ በኩል ነው። እወጣለሁ፣ ግን እዚህ ልጅ ላይ ሰራሽውን ግፍ እንዳትረሺ። የምን ግፍ? የምን ግፍ? ኩላሊቱን አጥተሽ አይደል እንዴ ይሄን ቤት የገዛሽው? ምን አገባሽ? ምን ጨነቀሽ? ያው እየኖረበት እኮ ነው። ተመችቶታል በቃ። ይሄ ፍሪጅ ይታይሻል? በጉበቱን የገዛሁት። ታዩ፣ እሱንም ታዩ፣ ሁሉንም። ይሄ አልጋ ይታይሻል? በፍሬው። አንዳንዴ ጉማሬ በሆንኩ እላለሁ። ትምህርት የለ፣ ስራ የለ፣ ተጨቃጫቂ ሚስት የለ፣ ዝም ብሎ መብላት። እና እንደነገርኩህ እዚህ ጫካ ውስጥ የሌለ እንስሳ የለም። ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው
ምንድነው ነገር? ይሄማ እንትን ነው አውቃለሁ። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ስማ ሰላም ነው። ምንድነው ይሄ? ሌላ ማለት ዛሬ